አሁን የምነግራችሁን ነገር ስትሰሙት ብዙዎቻችሁ እንደምታዝኑ እርግጠኛ ነኝ። ምን አይነት ሰዎች ናቸው ይህንን ነገር የምታዝኑበት? ለምሳሌ ኢነርጂ ድሪንክ የምትጠጡ ሰዎች፣ ሶዳ ወይም ደግሞ ኮካኮላ የምትጠጡ ወይም ደግሞ ሶፍት ድሪንኮችን የምትጠጡ ሰዎች፣ ፍሌቨር ያለው እርጎ የምትጠጡ ሰዎች፣ የተለያዩ የታሸጉ ኪክሶችን፣ ከረሜላ አይነት ወይም ደግሞ ጣፋጭ ነገሮችን የምትጠቀሙ ሰዎች ለእናንተ መልካም ዜና የለኝም። ምክንያቱም አሁን በጣም አንገብጋቢ የሆኑ ዜናዎች በጣም ደጋግሜም እየሰራው ነው እና ያንን ነገር ለምንድነው መናገር የፈለኩት? እነዚህ አሁን የጠራዋቸው የምግብ አይነቶች ባላቸው የምግብ ኮንተንት ፍሩክቶስ የሚባል ነገር አላቸው እና ይሄ ፍሩክቶስ ከጉበት ላይ ስብ መከማቸት ጋር ይገናኛል። እንዴት እንደሚገናኝ ልንገራችሁ። ሰውነታችን ውስጥ ከምንሰጣቸው ከሲምፕል ሹገሮች አንደኛው ግሉኮስ አለ፣ ፍሩክቶስ አለ። ግሉኮስን ሰውነታችን ውስጥ ያሉ የትኛውም ሴሎች ይጠቀሙታል። ፍሩክቶስን ግን ሊጠቀመው የሚችለው ጉበት ብቻ ነው። which means ያ ዲዩቲ ያለበት ወይም ደግሞ ያንን የሰጠነውን ፍሩክቶስ ሜታቦላይዝ ለማድረግ ዕዳ ያለበት ጉበታችን ብቻ ነው። which means ኤክሰስ ፍሩክቶስ ከሰጠነው የሰውነታችን ላይ የገባውን ፍሩክቶስ ስቶር ለማድረግ በርደን የሚኖረው ሊቨር ላይ ነው ማለት ነው። ሶ የጉበት ላይ ስብ መከማቸት እንዲኖር ወይንም ደግሞ በጉበታችን ላይ ስብ መከማቸት እንዲኖር አንደኛ ፍሩክቶስ ሚና ይጫወታል። ይህንን ነገር ደግሞ ብዙ ሰዎች አያውቁትም። ብዙ ሰው የሚያውቀው ስለ አልኮል ያውቃል፣ ስለ ጉበት ላይ ጉዳት ስለሚያመጡ ስለ ሄፓታይተስ ቢ ቫይረስ፣ ሲ ቫይረስ ያውቃል። የሆኑ እነዚህ ነገሮች ግን ሰው አያውቅም። ሶ በተቻላችሁ መጠን እነዚህን ነገሮች እንድታቆሙ ዛሬም ይህንን ቪዲዮ የምታዩ ሰዎች ጠይቃችኋለሁ። ብዙ ሰዎች ጋር ይሄ ቪዲዮ እንዲደርስ ላይክ፣ ፎሎ፣ ሼር እንድታደርጉ ላለሁ እና አንድ ደግሞ ሚስኮንሰፕሽን ነገር አይቻለሁ። ይሄ ምንድነው? አንድ ላይ ጨፍልቆ ፍሩቶችን አትጠቀሙ የሚል አንድ ቪዲዮ አይቼ ነበር። ይሄ ቶታሊ ሮንግ ነው። ፍሩቶችን ስንጠቀም በጥንቃቄ መጠቀም አለብን። ለምሳሌ አንድ ኤግዛምፕል ልስታ። በጣም በበሰለ ሙዝና በኖርማል ሙዝ መካከል ያለውን ልዩነት ልንገር። አንድ ኖርማል ሙዝ ወይም ደግሞ ያልበሰለ የምንለው አይነት እስከ 1.8 ግራም ፍሩክቶስ ይይዛል። በጣም ሲበስል ደግሞ እስከ 5.6 አካባቢ ግራም which means 3 እጥፍ ነው። ይሄ ማለት 3 እጥፍ ሲይዝ የምንጠቀመው ሙዝ ዴይሊ ሙዝ የምንጠቀም የበሰሉ ሙዞችን 2-3 የምንጠቀም ሰዎች በጣም ዋርኒንግ ነው። ይሄ እንደዚህ አይነት ክሰስ የምንጠቀም ሰዎች ላይ በጣም ማስተዋል እንድናደርግ ነው። ብዙ ሰዎች እንዳይጎዱ በማለት ነው ይህን ቪዲዮ የሰራው። ሌላ ከምንም አንግል የተነሳ አይደለም እና ቪዲዮ ከተመቻችሁ ላይክ፣ ፎሎ፣ ሼር አድርጉልኝ። አመሰግናለሁ።